አዎ ጀመር ኢትዮጵያ እንደምን አመሻችሁ። እኔ አምሳል አዱኛ እባላለሁ። ልጄም ማራናታ አዱኛ ትባላለች። የዛሬ 4 ዓመት በፊት በደብረ ብርሃን ነበረ ትዳር ይዤ ነበር። ለ8 ዓመታት ትዳር ይዤ ከመስፍን ኃይሉ ጋር ትዳር ይዤ ነበር። የ2 ዓመት ህፃን ሞተችብኝ። ከእናቱ ጋር አለመግባባት ችግር ተፈጠረ። ተጋጨ። ወደ እናቱ ነው ያደላው። አጋጣሚ ጓደኛዬ ጋር ሄጄ ስመጣ የውጭ ነው ተቀያዩ ተጠቀኝ። አንድ ልብስ አልያዝኩም። ምንም ነገር ሳልይዝ ነው የወጣሁት። ደውዬ ብጠይቀው ከኔ ጋር እንደማይኖር ቢባል ቢሰራ ልጄን ገለሻል፣ እኔንም ትገይኛለሽ፣ አልፈልግሽም ነበር። በኋላ ሽማግሌ አስቀምጬ ቢጠየቅ ከአንዴ 2 3 በኋላ ላይ ለሱ ነው ያደሉት። የራሱ ነገር ስለሆነ ምንም ዘመድ የለኝም። ተንኩትና ዘብሩ ገብርኤል አስጠራው። እዛ ግቢ ውስጥ ብዙ ነገር አባክኛለሁ፣ ብር አባክኛለሁ፣ ቤት ሰርቻለሁ፣ አብረን ሰርተናል። እሱንም ካደኝ ምንም የላትም። ዘብሩ ገብርኤል አስጠራው። የዘብሩን መስቀል ይዞ ምንም የላትም ያለ እቃውን ብቻ ነው ያመነልኝ። የቤቱ ዕቃ እሱን ወሰዱ። እናቴ አዲስ አበባ ነው ፀሐይ ብርሃኑ ትባላለች። ለእሷ ደወልኩ። እቃውን ሽጬና ያለች እቃውን ሽጬ መጣሁ። ተዘብሩ ገብርኤል አንተ ነው የምትፈልገው፣ እውነቱ ያለው አንተ ጋር ነው ብዬ ቀይ ሽጬ እናቴ ጋር መጣሁ። ስመጣ ግን ልጁን አስወርጂ፣ አባት የሌለውን ልጅ አልፈልግም አስወርጂ ያለች። እሷን ጨምሮ ነው የካደው። የ3 ወር ነፍሰ ጡር ነበር ስንለያይ። ዘብሩ ገብርኤልም በደረሰ ሰዓት ስናገር አላምነው። ልጅ አይደለችም ትማልልህ ወይ ሲሉት እንዳትምልብኝ ልጅ አይደለችም ያለ መጣ። ሁሉንም ነገር ለሱ ትቼ እውነቱን አንተ ፈልግ ብዬ እናቴ ጋር ስደርስ አስወርጃት፣ አባት ያሌለች ልጅ አልፈልግም አለች። አላደርገው እመቤቴ የሰጠችኝ